ፍፄ ቤኪና አኑ ይሄው የወረቀት ይዣለሁ ሳልነግራችሁ ቤኪና አኑ የማሰሪያ ይሄ መጥሪያ ትዕዛዝ ወጥቶባቸዋል። ይሄ ፖሊስ እጁን በመሃል አስገብቷል። አሁን እንደዚህ ዝም ብሎ መረበሽ እንደ በፊት እንደዚህ እንትን ማለት ቀርቷል። ስርዓታችሁን ያዙ። ስርዓተ ቢስ አትሁኑ። ከልክ አትለፉ። ልካችሁን እወቁ። ቢንያምን የመቀጥቀጥ መብት የላችሁ። ቢንያም ልጄም ብቻ ነው ያለው መብቱ ነው። ደግሞ ያ ደግሞ ለብሩክ የምታስቡ ከሆነ እዛ እንደ ሐሰን ብሩክና ሃይሚን እያወራችሁ ያለውን ነገር ማስተካከል እንጂ ለብሩክ ብላችሁ ቢንያምን የመቀጥቀጥ ምንም መብት የላችሁ። ምንም ማስረጃ ሞልቷል። የሐኪም ማስረጃ ያለው ልጁ የቪዲዮ ማስረጃ ያለው ራሳችሁ ቀርጻችሁ የለቀቃችሁት መቼም ድራማ ነው አትሉ። እንደዚህ ልጁ እንደዚህ ተጎርቶ ይሄ ኩላሊቱ አካባቢ የረገጣችሁት ጠባሳው እየታየ ለብሩክ እያገዘን ነው በሚል ማክስ አድርገው ግን ያልተገባ ነገር እያደረጉ እያየን ነው። እናንተ ልክ ነው ብላችሁ ታስባላችሁ? እውነት እናንተ ከልብ እውነተኛ ሰው ከሆናችሁ እውነተኛ ሃይማኖት ካላችሁ እውነተኛ ሰው ነን ብላችሁ የምታስቡ ከሆነ ሶስቱ ሰዎች ቢንያምን ለብቻው መቀጥቀጥ አለበት ብላችሁ ታስባላችሁ? ስንት መደብደብ፣ ስንት መቀጥቀጥ፣ ስንት መቀጣት ያለበት ሰው እያለ እየሩስ እንኳን ይሁላ ጊዜያት የብሩክና የሃይሚን ህይወት እንደዚህ ስታመሰቃቀል ምንም ያልተባለች ምንም ያልተደረገች ቢንያም መቀጥቀጥ አለበት? ለምን? ብሩክን ስላገዘ ነው? ዲኤንኤው እንዲደረግ እዚህ ደረጃ ላይ ስላደረሰው ነው? ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ? ክብሩ ይስፋ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ህይወት እንዴት ነው? ስራ እንዴት ነው? ሁሉ መልካም እንዲሆንላችሁ የሁል ጊዜው ምኞቴ ነው። ሁሌም ለእናንተ ጥሩን ሸጋውን እንደምመኝላችሁ ግልጽ ነው። ሰሞኑን የተረጋጋ ነገር እንደሌለ ታውቃላችሁ። ያው ሁላችንም በግርግር መሃል ነው ያለነው። ያለውን ነገር ያያችሁ ነው። የሚደብሩ በጣም ብዙ ነገሮች አሉ። እነሱ ነገሮች ተስተካክለው ሰላም ላይ እንድንሆን ፈልጋለሁ። ግን ይህን ሰላም የማይፈልጉ በጣም ብዙ ሰዎች እየመጡ ነው በህይወታችን። ምን እንደሆነ አላቅም። እኔ ያለው ነገር ምን እያሰቡ እንደሆነ ምን ለማድረግ እየሞከሩ እንደሆነ ይሄ የማድረጊያ አይምሮአቸው ሰላምን የሚፈልግ አይምሮ ያላቸው አይመስለኝም። እና እኚህ ነገሮችን ለማስተካከል በጣም ብዙ ነገሮች እየተደረጉ ነው። አሁን ባለፈው የዲኤንኤው ጉዳይ የብሩክ ልጅ ነው ተብሎ ከተረጋገጠ በኋላ ሁለተኛ ዲኤንኤ እንዲደረግ በጣም እየተሞከረ ነው፣ እየተለፋ ነው። ነገር ግን ይሄኛው ነገር እንዳይሳካ የሚያደርጉ ይሄ ነገር እንዲሆን የማይፈልጉ በጣም ብዙ ጉዳዮች አሉ። ምክንያቱም በዚህ በኩል ቢንያም የልጁ አባት እኔ ነኝ እያለ ነው። ብሩኬ ደግሞ ከዚህ በፊት ያላመነው ልጅ አይደለችም እያላት የነበረችው ልጅ አሁን ልጅ ሆና ተገኝታለች። ይሄ ነገሩ አወሳሳቢ ነገር ነው የሆነው። ማለት የቱ ትክክል የቱ እውነት እንደሆነ ምን ሰውነን ምንም የምንወደው ነገር እንዳለ ይሄ የምንወደው ሰው ይኖራል አይደለ? ነገር ግን ምንም ያህል የምንወደው ሰው ግን ቢኖርም ይሄ ከእውነተኞቹ ጎን አንዳንዴ ምንቆምበት ጊዜ ይመጣል። ይሄ እውነትን ከምንፈልግበት እውነትን ፍለጋ እውነትን ይሄ ለማረጋገጥ የምንቆምበት ሁኔታ ላይ እንደርሳለን። እና ይህች ልጅ እውነት የብሩኬ ልጅ ናት? እውነት ይህች ልጅ ዲኤንኤው እውነት እንደተባለው ሳይቀየር ቀርቶ ይህች ልጅ የብሩኬ ልጅ ናት? እርግጠኛ ናችሁ? እኔ ግን ያላሳምኑኝ በጣም ብዙ ምክንያቶች አሉ። በጣም ብዙ ነገሮች ብሩኬ ከዚህ በፊት እያደረጋቸው ስለነበረ ማለት ነው። አይ ይሄ አይደለም ብሎ ብሩኬ የሆነ ነገሮች አሉና አሁን ነገሩን ተውትና ጉዳዩ ይሄ የብሩኬና የኢየሩስ የልጁ ጉዳይ ይቆይና እየተፈጠረ ያለው ቢንያም በልጄም በማለቱ ድጋሚ ዲኤንኤ ይደረግልኝ በማለቱ እየተደበደበ እየተቀጠቀጠ ነው፣ እየታሰረ ነው። በሱ ምክንያት ደግሞ ከነፍጼ ጋር ከነ ቤኪ ጋር ከነ አኑ ጋር በጣም ተደጋጋሚ
ጸቦች ውስጥ እየገባ ነው። ሐሰንም እንዲሁ ከቢኒ ጋር ግርግር ሲፈጥር ነበር። ግን አሁን ሐሰን እሱን ነገር ትቶ ከብሩክና ከሃይሚ ጎን ቆሞ ያለውን ነገር እያደረገ ነው። ነገር ግን እነ ፍፄ እነ አኑና እነ ቤኪ የነ ብሩክን ተገን በማድረግ በብሩክ ማክስ ቢኒያምን ያልሆነ ነገር ውስጥ እየከተቱት ነው፣ እየደበደቡት ነው፣ እያሰቃዩት ነው፣ ዞር በል እያሉ እየገፉት ነው። ያልሆነ ነገር እየተደረገ ነው። ባለፈው ተናግሬያለሁ እና ባለፈው ቪዲዮ ሰርቻለሁ። ያ ቪዲዮ ከሰራው በኋላ ያልሆነ ቴክስቶች እየላኩብኝ ያልሆነ ነገር እየተላከብኝ ነው። ምን ይመለከታል አያገባህም ውጣ ከዚህ በሚል ያ ነገር ደግሞ እኔን አሳሳቢ ጉዳይ ውስጥ ስለከተተኝ እኔ ከቢኒያም ጋር አውርቼ ነበረ። ከዚህ በፊት ስለ ልጁም ጉዳይ በስልክ እንዳወራን ትዝ ይላችኋል። አሁን ደግሞ ስለዚህ ጉዳይ አውርተን ነበረ። ፖሊስ ጓደኞች እንዳሉኝ ታውቃላችሁ። ነገሩን ጉዳዩ እንዲሄድ በህግ ጉዳይ እንድጠይቃቸው ከፈለክ ላመቻችል እችላለሁኝ ብዬ ነግሬው ነበረ። በዛ ምክንያት እነ ፍፄ ያልሆነ ነገር ቴክስቶች ሲልዝቱ ምናምን ነገር ባሳያችሁ አይመችም እንጂ ቮይስ ይዤ ነበር እንጂ አሳያችሁ ነበርና ሲዝቱ ቴክስት ምናምን ሲልኩብኝ ነበርና በጣም ተናድጄ ነበርና ቢኒያምን በሙሉ ልቤ ላግዘው በሙሉ ይሄ ተነሳሽነት ላግዘው ሞክሬ ነበረ። ቢኒያምን ያለው ነገር ትንሽ ተመቶ ነበረ። በጣም ሐኪም ቤትም ሄዶ ነበረ። የሐኪም ማስረጃ ምናምን አዘጋጅቷል። እሱን ነገር ሲረግጠውታል መሰለኝ። እዚህ ጎኑ ኩላሊቱ ጋር ትንሽ ተጎርቷል። የሆነ ጠባሳ ምናምን ነገር ይታያል። የረገጡት የመቱትና እሱን ተነስቷል። ፎቶ ተነስቷል። እሱን ማስረጃ ይዘን ተገናኝተን ነበረ። ቪዲዮ ለመስራት ምንም ምቹ ሁኔታ ስላልነበረ እና ደግሞ ቪዲዮ ለመስራትም ስላልተመቸኝ ነው። እሱን እንትን ብለን ፖሊስ ጋር ሄደን ነበረ ከጓደኞቼ ጋር። ጓደኞቼ ፖሊስ እንዳሉ ነግሬያቸዋለሁ። እነሱ ጋር ሄጄ ነበረ። ያለውን ነገር አሳወቅን፣ መረጃ አሳየን፣ ቪዲዮዎቹን አሳየን፣ ያለበትንም ሁኔታ የሐኪሙንም ማስረጃዎች ሁሉንም አሳየን እና ፍፄ ቤኪና አኑ ይሄው የወረቀት ይዣለሁ ሳልነግራችሁ። ቤኪና አኑ የማሰሪያ ይሄ መጥሪያ ትዕዛዝ ወጥቶባቸዋል። ይሄኛው ተጽፎ ከፖሊስ ጣቢያ ነው የተሰጠን ለፍፄ ለአኑና ለቤኪ ስጡት የተባለ ነው። እንሰጣችኋለን የምትቀበሉ ከሆነ ስርዓት ካላችሁ። ስርዓት ግን ያላችሁ አይመስለኝም። ስርዓት ግን ካላችሁ በስነ ስርዓት ይሄው ህጋዊ በሆነ ነገር መጥተናል። እኔ ምንም ቢሆን የብሩክና የሃይሚ ወዳጅ ነኝ። እኔ ግን የብሩክና የሃይሚ ወዳጅ በሆነም ግን በነብሩክና በነሃይሚ ጭምብል በነብሩክና በነሃይሚ ማክስ ሆኜ ያልሆነ ነገር ማድረግ አይገባኝ። ምክንያቱም ሰው ነኝ፣ አይምሮ አለኝ፣ ማሰቢያ ጭንቅላት አለኝ። ያ ነገር ስላለ ከእውነተኞቹ ጎን ልቆም እገደዳለሁ። ምክንያቱም እስካሁን ከነብሩክና ከነሃይሚ ጎን በጣም በተደጋጋሚ ቆም ያለው ለነብሩክ ያለውን ነገር ሳደርግ ነበረ ማድረግ ያለብኝ። አሁንም ቢሆን የዲኤንኤውን ጉዳይ ለማድረግ በትበት እያለን ነው ያለውን ነገር ከሀፍቴም ጋር አውርቼ ነበረ። ቴክስት ልኬለታለሁ። ከሀፍቴም ጋር ያለውን ነገር እናወራለን ተባብለናል። አሁን ግን የመጣውበት ዛሬ ዋናው ነገር የነ ፍፄን የመጥሪያ ወረቀት ይዤ ያለሁኝ። ውድ ቤተሰቦቼ ይሄው እናንተ ፊት ነው ለእናንተው ነው እየነገርኳችሁ ያለሁት። እንግዲህ ሰጠዋለሁኝ። ስሰጠው ግን ፍጹም ማትቀበል ከሆነ ቤኪ አኑ ማትቀበሉ ከሆነ ግን እውነቴን ነው የምሬን ነው ጉዳዩን በከባዱ ሁኔታ እንይዘዋለን። ለፖሊስ እናመለክታለን። ያለውን ነገር መጥሪያውን እየተቀበላችሁን እንዳልሆነ እናመለክታለን። በጥፍኝ ታስራችሁ ወደ ፖሊስ ጣቢያ እንደምገቡ ሙሉ እምነት አለኝ። ከሙሉ ልቤ ነው የምናገረው። ምክንያቱም ያልተገባ ከሰው የማይገባ የሰው ልጅ ከሚባል ይሄ የሰው ልብ ካለው ሰው የማይጠበቅ ተግባር እያደረጋችሁ አንድ ሰውን ለሶስት እየደበደባችሁ ልጄ ባለ የልጄን ዲኤንኤ ማሳየት እፈልጋለሁ፣ ልጅቷን ማረጋገጥ እፈልጋለሁ፣ የኔ እንደሆነች ማሳየት እፈልጋለሁ ባለ ልጅ ላይ ያልሆነ ተግባር ያልሆነ ነገር እያደረጋችሁ ስለነበረ ተገቢውን እርምጃ መንግስት ህግ እንዲወስድ የበኩሌን እኔም እየሞከርኩኝ ነው። አይ ካላችሁ ግን እንግዲህ ጉዳዩ ይሄው ወደ ህግ ሄዷል። አንድ ሰውን ለሶስት መቀጥቀጥ
በጣም ከባድ ነገር ነው እናንተ እያደረጋችሁ ያላችሁት። ከመቀጥቀጥም አልፎ ይሄ የመግደል ሙከራ ስለሆነ ልጁ መብት አለው ልጄን ማለቱ ይችላል። ብሩኬ ልጄ አይደለም ብሎ ሳያምን ልጁ ያንተ ነው ተብሏል። አሁን ግን ይሄኛው ልጅ ግን ከበፊት ጀምሮ ሐሳቡ ሳይቀየር እውነታውን ሳይቀየር ማንነቱን ሳይቀየር ልጅቷ የኔ ናት ሲል ከርሞ አሁንም ድረስ ግን ልጅቷ የኔ ናት ነው ያለው። አንድም ውሸት አልተናገረም። ልጅቷ የኔ አይደለችም ያለው ብሩኬ እንኳን ልጅቷ የኔ ነች እያለ ነው። እዚህ ጋር ሌላ ውሸት ማለት ነው። እዚህ ጋር ግን ልጅቷ የኔ እውነቱ እኔ ጋር ነው ያለው እያለ ከመጀመሪያው አንስቶ እስካሁን ድረስ ሐቁን እየተናገረ ያለው ቢኒያም እንደሆነ ነው እየተሰማኝ ያለው። ያኔ ዲኤንኤ ቦታም ኢየሩስን ለዶክተሩ ጥሏት ሲወጣ ብሩኬ ስህተት እንደሰራ ተናግሬያለሁ። ከዛ ጊዜ ቀን ጀምሮ ይኸው ምንም ሰላም የለም። እነ ፍጹም እነ ብሩክ ላሉኝ እነ ፍጹም እነ አኑ እና እነ ቤኪ በጣም ከባድ ነገር እየሰራችሁ ነው። ከስራችሁ ተቆጠቡ። የዛቻ ቴክስት የምትልኩ ነገር አቁሙ። ያልተገባ ነገር ለማድረግ የምትሞክሩትን ነገር አቁሙ። አሁን ምንም ማምጣት ምንም ማድረግ አትችሉም። ምክንያቱም ጉዳዩ ህግ ጋር ደርሷል። ህግ ገብቶበታል። መንግስት ገብቶበታል። ፖሊስ እጁን በመሃል አስገብቷል። አሁን እንደዚህ ዝም ብሎ መረበሽ እንደ በፊት እንደዚህ እንትን ማለት ቀርቷል። ስርዓታችሁን ያዙ። ስርዓተ ቢስ አትሁኑ። ከልክ አትለፉ። ልካችሁን እወቁ። ቢኒያምን የመቀጥቀጥ መብት የላችሁም። ቢኒያም ልጄም ብቻ ነው ያለው መብቱ ነው። ደግሞ ያ ደግሞ ለብሩክ የምታስቡ ከሆነ እዛ እንደ ሐሰን ብሩክና ሃይሚን እያወራችሁ ያለውን ነገር ማስተካከል እንጂ ለብሩክ ብላችሁ ቢኒያምን የመቀጥቀጥ ምንም መብት የላችሁ። ምንም ማስረጃ ሞልቷል። የሐኪም ማስረጃ ያለው ልጁ የቪዲዮ ማስረጃ ያለው ራሳችሁ ቀርጻችሁ የለቀቃችሁት። መቼም ድራማ ነው አትሉ። እንደዚህ ልጁ እንደዚህ ተጎርቶ ይሄ ኩላሊቱ አካባቢ የረገጣችሁት ጠባሳው እየታየ የመታችሁት እዚህ ጋር ፊቱ የበለዘዋል። ምን ልትሉ ነው? እኔ ቤተሰቦች በጣም ግራ እያጋቡኝ ነው። ለብሩክ ሐሳቢዎች መጥቷል። ግን ለብሩክ ሐሳቢ ነን ብለው ባልሆነ ጭምብል ያልሆነ ነገር እያደረጉ ለብሩክ እያገዘን ነው በሚል ማክስ አድርገው ግን ያልተገባ ነገር እያደረጉ እያየን ነው። እናንተ ልክ ነው ብላችሁ ታስባላችሁ? እውነት እናንተ ከልብ እውነተኛ ሰው ከሆናችሁ እውነተኛ ሃይማኖት ካላችሁ እውነተኛ ሰው ነን ብላችሁ የምታስቡ ከሆነ ሶስቱ ሰዎች ቢኒያምን ለብቻው መቀጥቀጥ አለበት ብላችሁ ታስባላችሁ? ስንት መደብደብ፣ ስንት መቀጥቀጥ፣ ስንት መቀጣት ያለበት ሰው እያለ ኢየሩስ እንኳን ይሁላ ጊዜያት የብሩክና የሃይሚን ህይወት እንደዚህ ስታመሰቃቀል ምንም ያልተባለች ምንም ያልተደረገች ቢኒያም መቀጥቀጥ አለበት? ለምን? ብሩክን ስላገዘ ነው? ዲኤንኤው እንዲደረግ እዚህ ደረጃ ላይ ስላደረሰው ነው? አንተ አትሸውደኝ እንጂ አንተ አትዋሸኝ እንጂ እኔ ያግዛለሁ ብሎታል ብሩኬን ቢኒያም ከመጀመሪያው ጀምሮ ሳይዋሽ ውሸቱን ምንም ውሸት ሳይጨምር ሳይቀንስ እዚህ ደረጃ ላይ ብሩክን እያገዘው ቆይቷል ቢኒያም። ነገር ግን መጨረሻው በብሩክ ጓደኞች መቀጥቀጥ ነው። ለብሩክ ሐሳቢ ነን በሚሉ ሰዎች መቀጥቀጥ ነው ያተረፈው። ምን አተረፈ ቢኒያም? ሌላ ወይ ልጁን አላገኘ ወይ ኢየሩስን አፈቅራታለሁ የሚላትን ኢየሩስን አላገኘ። ኢየሩስን በዚህ በኩል ብሩኬን ነው የምትለው። ምንድነው ታዲያ ቢኒያም? ይሄ ልጅ ምን አተረፈ? እኔ በጣም ቢኒያም እኔ አሳዝኖኛል ማርያምን። ቢኒያም ይኸው ሁለት ኮፒን የተሰጠን አንዱ ቢኒያም ጋር ነው፣ አንዱ እኔ ጋር ነው። እኔ ጋር የዛቻ መልእክት ልካችኋል እነ ፍፄ፣ እሱ ራሱ እናንተን ያስጠይቃችኋል። ቢኒያምም እኔም ሰጣችኋለሁ፣ ቢኒያምም ይሰጣችኋል። ትቀበላላችሁ። አይ ማትሉ ከሆነ ፖሊስ የጥፍኛ አስሯችሁ ይዟችሁ ይሄዳል። የምታመጡትን ያኔ እናያለን። እና ስርዓት ለሌለው ሰው፣ ክብረ ቢስ ለሆነ ሰው፣ ክብሩን የማያስጠብቅ እንደዚህ አይነት ነገር ነው ሊገባው የሚገባው። መደረግ ያለበት እንደዚህ አይነት ነገር ነው። ትቀበላላችሁ ደግሞ
አይ ማትሉ ከሆነ እንግዲህ የሚደርስባችሁ ነገር እናንተው ነው እንትን የምትሉት። እኔ በጣም እያስደበራችሁኝ ነው። ብሩክ እንዴት ይሄኛውን ነገር ሃይ ማስባል ያቅታል? ተው እንዴት ፍጹምን እንዴት እነ ቤኪን እነ አኑን ተው አትልም? ስንት ሰውን ተው እያልክ ሐሰን እንደዛ ሲያጠፋ ከህይወቴ ውጣ ማለት አልነበረብህ። እነ ኤፊን ነው እንደዚህ ማለት የነበረብህ። እነ ፍፄን ኤፊ ይላሉ። ብቻ በጣም የሚያስደብሩ ነገሮች የሆኑ ነው። ማድረግ ያለብህን ነገር ብሩኬ እያደረክ አይደለም። መደረግ ያለበትን ነገር እያደረክ አይደለም። እኚህ ልጆች ከልካይ አጥተዋል፣ ሃይባይ አጥተዋል። እናንተ ካቃታችሁ ያው ወደ ህግ ሄዷል። ስለዚህ መቅረፍ ያለባትን ችግር መቅረፍ ሳይገባቸው ማድረግ የሌለባቸውን ነገር እያደረጉ ነውና የሚገባቸውን ያገኛሉ። እኔ በጣም ተናድጃለሁ። ለዛ ነው ውድ ቤተሰቦች፣ አንዳንድ ሰዎች አላችሁ ምንድነው የምትለው ምናምን ነገር ልክ ነው የሰሩት ነው የምትሉት። ምንድነው ልክ ነው የሰሩት? ልክ ነው እነ ቤኪ ልክ ናቸው፣ እነ አኑ ልክ ናቸው። ይሄ ልጅ መደብደቡ ልክ ነው? ምንድነው የምትሉት እንዴ? እዩ እንኳን ምንም አልተባለችም። ይሄውላ ጊዜ በእንክብካቤ ነው እነ ብሩክና እና ሃይሚ የያዟት። በእንክብካቤ በሉት። እንደዚህ ህይወታቸውን እየመሰቃቀለች እንኳን ቢኒያም ምን ቤት ነው የሚቀጠቀጠው? ቢኒያም ምን ስለሆነ ነው የሚቀጠቀጠው? ምን ባጠፋው? መጥሪያ መጥቶላችኋል፣ ትቀበላላችሁ፣ ትቀበሏታላችሁ። አይ የምትሉ ከሆነ እንግዲህ የሚመጣባችሁን እርምጃ ራሳችሁ ታውቁታላችሁ። መቼም ታውቃላችሁ የህግን ነገር። ስለዚህ የሚደርስባችሁን ነገር ታዩታላችሁ። አንድ ልጅ እንደዛ በዛ ልክ መደብደብ በጣም ብልግና ነው፣ ነውር ነው፣ ስርዓተ ቢስነት ነው። እኔ ቀጥታ ይሄኛውን ቪዲዮ ከፖሊስ ጣቢያ እንደመጣው ነው ይሄን ቪዲዮ ቆሜ ያው እየሰራውላችሁ ያሉት። ደክሞኛል ኢቭን ግን በቃ ቪዲዮን ሰርቼ ለእናንተ ላሳይ ብዬ ነው። እና ወደ ቤተሰቦች ያለውን ነገር አሳውቃችኋለሁኝ። ከምን እንደደረሰ ያሉትን ነገሮች ለእናንተ አሳውቃለሁኝ። ብቻ ቶሎ እንትን እንዲባሉ እሞክራለሁኝ። ያለውን ነገር ቪዲዮ እየሰራሁኝ ለእናንተ ለማድረስ ሞክራለሁኝ። ወደ አዲስ አበባ ሳይመለሱ መጥሪያው እነሱ ጋር እንደሚደርሳቸው እርግጠኛ ነኝ። አዲስ አበባ ከሄዱ ምንም ማድረግ ስለማይቻል ስለራቁ ያለውን ነገር ምንም ማድረግ አይቻልም። ግን እዚሁ እንዳሉ መጥሪያው ቶሎ እንዲደርሳቸው እናደርጋለን። አዲስ አበባም ቢሄዱ ካሉበት ድረስ መተው እዚህ ከአዲስ አበባ ቡታጅራ ድረስ መተው ያለውን ነገር እንዲጨርሱ እናስደርጋለን። ብቻ ቤተሰብ እኔ ደክሞኛል። እኔ ብዙ አላውራ ስለነሱ። አው ቤተሰቦች ያለውን ነገር ለመፍታት እንሞክራለን። ነብሩክና እና ሃይሚ ያሉበት ሁኔታ አሁን ትንሽ ይሻላል ከበፊቱ፣ ግን አልተቋጨም። እንዲቋጭ ጸሎቴ ነው። እናንተም ያለውን ነገር ለመቋጨት ይሄ ጸሎት አድርጉ፣ እንዲቋጭ ነገሩ እንዲያልቅ ነገሩ ፍጻሜው ላይ እንዲደርስ ጸሎት አድርጉ። ሰላም እንዲሆን ጸሎት አድርጉ። ምክንያቱም ሰላም የማይፈልጉ ይህን መረጋጋት የማይፈልጉ በጣም ብዙ ሰዎች አሉ። የብሩክ ወዳጅ ብለው የብሩክ ሐሳቢ የሃይሚ ሐሳቢ ነን ብለው ይሄን ነገር ግን ሰላም እንዳይሰፍን እውነተኛው ነገር እንዳይወጣ የሚፈልጉ በጣም ብዙ ሰዎች አሉ። እሱን ነገር እንዲሰፍን እናንተም ጸሎት አድርጉልን። ወዳችኋለሁ ቤተሰቦቼ። ቤቱን ሰብስክራይብ ማድረግ እንዳትረሱ። በጣም ነው የማመሰግነው ለምትሰጡት አስተያየት። ቢኒያምን እንግዲህ በርታ እያላችሁ ከታችም ኮሜንት ላይ ጻፉ። ምክንያቱም እውነቱ ያለው ቢኒያም ጋር ነው። ልጄ ከድሮም ጀምሮ እናንተ አይታችሁታል። ቢኒያም አመጣጡን ታውቁታላችሁ። ልጁ የኔ ነው እያለ ብሩኬም የልጁ አባት ይሄ ነው እያለ ቢኒያምን ሲጠቁም ከርሟል። እውነቱ ቢኒያም ጋር ባይሆን ቢኒያም አሁንም ድረስ ይሄን ያህል አይከራከርም።
ይሄን ያህል አይሄድም። ስለዚህ እናንተም ለእውነት ለሐቅ ተቆማላችሁ ብዬ ተስፋ አደርጋለሁ። ሁላችንም ከቢኒያም ጎን በመቆም ያለውን ነገር ለመጨረስ ለመፈጸም ያብቃን። እንግዲህ ጆጆ ነኝ። ወዳችኋለሁ። ቻው